ሰሞኑን በብዙ ሶሻል ሚዲያዎች ሁላችሁም ስትከታተሉት እንደሰነበታችሁት አንድ ታዋቂ የሆነ ኢትዮጵያዊ ቲክቶከር ወደ አውሮፓ ገባለሁ ብሎ በእግሩ እያቋረጠ በነበረበት ወቅት በሊቢያ ውስጥ በአጋቾች እጅ በመውደቁ አጋቾቹ ደግሞ የጠየቁትን ከፍተኛ የሆነ ገንዘብ ወላጅ አሳዳጊዎቹ መክፈል ስለማይችሉ ኢትዮጵያውያን ተባብረው ይህን ገንዘብ በመክፈል ልጃቸውን ከአጋቾች እጅ እንዲያወጡላቸው እናቱ በሶሻል ሚዲያ ወጥታ መጠየቋ የሚታወስ ነው። ነገር ግን ስለዚህ ልጅ እውነታ አሁን ደስ የማይሉ መረጃዎች እየወጡ ይገኛሉ። ስለዚህ ጉዳይ በሰፊው እውነታውን የምናካፍላችሁ ይሆናል። ሌላው በሳውዲ አረቢያ ውስጥ የምትገኝ አንድ እህታችን በአሰሪዎቿ ሊደርስባት ከነበረ ግድያ ቲክቶክ ላይ ላይቭ ገብታ አሰሪዎቼ ሊገሉኝ ነው፣ የምትችሉ ኑና ነፍሴን ታደጓት ብላ ባቀረበችው ጥያቄ መሰረት ጓደኞቿ በሚገርም መንገድ ደርሰው ተባብረው የዚችን ልጅ ሕይወት ከሞት አትርፈዋል። ለመሆኑ ምን ነበር የተከሰተው የሚለውን በሰፊው እንነግራችኋለን። እንደምን አላችሁ የምንወዳችሁና የምናከብራችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ አድርጋችሁ ጀምሩ። በመግቢያ ላይ እንደገለጽኩላችሁ ይህ ታዋቂ ቲክቶከር ወደ ኢሮፕ ለመግባት በሊቢያ እያቋረጠ እያለ ድንገት በአጋቾች እጅ በመውደቁ አጋቾቹ የጠየቁትን ከፍተኛ የሆነ ገንዘብ መክፈል ስለማይችል እናቱ በቲክቶክ ቀርባ ልጄን አድኑልኝ የሚል ጥያቄ አቅርባ ነበር። እስኪ እናቲቱን ጥያቄ አዳምጠን እንመለስ። ኢትዮጵያ ሕዝብ ልጄን አድኑልኝ፣ ስለ ወላድ ይሁንባችሁ። የወለድ አይጨክንም፣ በልጅ አይጨከንም። ልጄ ጭንቀት ላይ ነው፣ እንዳይሞትብኝ አትርፉልኝ፣ አትርፉልኝ። ስለ ወላድ ልጅ ያለው አይጨከንም፣ አትጨክኑብኝ። ተባበሩኝ፣ ተባበሩኝ፣ በአላህ ድረሱልኝ፣ ልጄን ድረሱልኝ። እንግዲህ በሰማችሁት መንገድ የዚህ ልጅ ወላጅ እናት በቲክቶክ ቀርባ ይህን የመሰለ የልመና ተማጽኖ ካቀረበች በኋላ በሀገር ውስጥም በሀገር ውጭም ያሉ ኢትዮጵያውያን ካለቻቸው ትንሽ አንጡር ሀብት እየቀነሱ ለዚህ ልጅ ማስለቀቂያ የሚሆን ገንዘብ ማዋጣታቸውን ይቀጥላሉ። በመሃል ግን አንድ ደስ የማይል ነገር ይሰማል። አይ ይሄ ልጅ እያጭበረበረ ቢሆንስ የሚል ነገር ተነሳ። እርግጥ ነው እንግዲህ ይሄ ልጅ ብዙ ክፉ ደግ ነገርን ለይቶ ማወቅ የሚችል ልጅ ነው። ቲክቶከር ነው፣ ሶሻል ሚዲያ ተጠቃሚ ነው፣ ታዋቂ ነው። በእግር መሄድ በዚህ አደገኛ መንገድ ምን ችግር ሊያመጣ እንደሚችል በደንብ ጠንቅቆ ማወቅ የሚችል ነው። እናም ይህ ነገር አደገኛ መሆኑን እያወቀ ይህ ልጅ በፍጹም በዚህ መስመር ሊሄድ አይችልም። ይልቁንም ይህ ልጅ አንድ ቦታ ተቀምጦ እያጭበረበረ ነው የሚሉ ሀሳቦች ይመጣሉ። ከዛም ይህንን ነገር የሚያዳብሩ ሌሎች ነገሮችን ሰዎቹ ማውጠንጠን ይጀምራሉ። ይህው ግለሰብ ከዚህ በፊት አንድ እጁና እግሩ የማይሰራ ሰው ይዞ ሶሻል ሚዲያ ላይ ብቅ በማለት ይህንን ሰው ማገዝ እፈልጋለሁ፣ ማሳከም እፈልጋለሁ፣ ለዚህ ደግሞ ኢትዮጵያውያን ተባበሩኝ ብሎ ሶሻል ሚዲያ ላይ ባቀረበው ጥያቄ መሰረት በርካታ ገንዘቦች ተዋጠውለት ነበረ። ይሁን እንጂ ይህ ልጅ ላሰበው ዓላማ ያዋለው እንዳልሆነ በብዙ መንገድ ሰዎች ተረድተውበታል። ለምሳሌ አንድ በዚህ ጉዳይ ላይ ተሳትፋ የነበረች ግለሰብ ልጁን ማሳከምክን እንዴት እናውቃለን? እስኪ ያሳከምክበትን ደረሰኝ ያሳየን፣ አሊያ ደግሞ ልጁ ታክሞ ያመጣውን ውጤት አሳየን ስትለው አይ ይህን በፍጹም ማድረግ አልችልም፣ ልጁ ታክሟል ብሎ በደፈናው ምላሽ ሰጠ። ከዚሁ ጉዳይ ጋር በተያያዘ ቲክቶክ ላይ ቪዲዮ ሰርተው ከነበሩት ግለሰቦች መካከል አንዱ ቲክቶከር ሲናገር እንግዲህ ነገሩ ጥርጣሬው ወደ አእምሮዬ ሲመጣ ወዲያውኑ ለእናቱ መደወል ፈለግኩና ደወልኩ አለ። ከዚያም እናቱ ስልኬን ማንሳት አልፈለገችም እና ስልኩን አላነሳችልኝም አለ። ከዛም ላጎቱ ደውዬ እውነት አክርሽ ሊቢያ ታግቶ ነው ሊቢያ ነው ያለ ስለው እንዴ ሊቢያ እኮ አይደለም ሱዳን ነው ያለው አለኝ አለ። እንዴ መጀመሪያ ቪዲዮውን ስንሰራ እኮ ሱዳን ሳይሆን ሊቢያ ነው ያላችሁኝ፣ ሊቢያ ውስጥ ታግቶ ነው ነበር ያላችሁኝ ስላቸው አረ እንደዛ አይደለም አክርሽ ሱዳን ውስጥ ነው ያለ የሚል ሌላ ደግሞ ጥርጣሬውን የሚያሰፋ ምላሽ አገኘዋል። ሰውኛ በፖስተነው ቪዲዮ አይቶ ነው ሰው ሊረዳ እንትን ያለው ማወቅ አለበት ሰው ሁሉም አልኩኝ። ከዛ መጀመሪያ እናትየዋ ጋር ደውዬ ነበረ። ስደውልላት እናትየዋ ስልክ አላነሳችልኝ። ከዛ ወንድምየው ጋር አጎትየው ጋር ደወልኩለት ማለት ነው። ምን አለኝ ሊቢያ እንዳልሆነ ነገረኝ። ሊቢያ እንዳልሆነና ሱዳን እንደሆነ ነገረኝ። በጥቅሉ እንግዲህ በዚህ የማጭበርበር ስልት ላይ እጅግ በርካታ ሰዎች የተሳተፉበትና ብዙ ኢትዮጵያውያን የተመዘበሩበት እንደሆነ ለመረዳት ተችሏል። በመሆኑም እንግዲህ ኢትዮጵያውያን የምንረዳውን ሰው በደንብ እያወቅን ሳንጭበረበር የግለሰቦቹ መክበሪያ እንዳንሆን ጥንቃቄ በተሞላበት መንገድ
ማገዝ ያለብንን ሰው እንድናግዝ ማሳሰብ እንፈልጋለን። ሌላው እንግዲህ አንድ እህታችን በሳውዲ አረቢያ የምትኖር እህታችን ነበረችና በሆነ አጋጣሚ በአሰሪዎቿ የግድያ ሙከራ ሊደረግባት ወዲያውኑ ቲክቶክ ላይ ላይቭ ገብታ ኧረ ወገን ልገደል ነው፣ እባካችሁ በአቅራቢያ ያላችሁ ሰዎች የምትችሉትን አድርጉልኝ፣ ነፍሴን ታደጉልኝ የሚል ጥሪ ለህዝብ በቲክቶክ ላይቭ ገብታ ትናገራለች። ከዛም ጓደኞቿ አይዞሽ አለንልሽ፣ ወደ ክፍልሽ ግቢ፣ ከዛም ክፍልሽን ዝጊ፣ እኛም የሚቻለውን ሁሉ አድርገን ነፍስሽን እንታደጋታለን የሚል ምላሽ ሰጧታል። የልጅቱ ህይወት እንዴት እንደተረፈ የሚከተለውን ቪዲዮ እስኪ የተወሰነ አዳምጣችሁ እንገናኝ። ወይኔ የለሳ ነው ልጅቷ ቢነው አንቺማ ዲዋንሽ ያሉት ወደው ይወጡ። አረ ልጆቹን ውጡ በያቸው። በቃ ተረጋግሽ። ምንም አትሆንም። እንደተከታተላችሁት ኢትዮጵያውያን ከተባበርን ምን ማድረግ እንደምንችል በግልጽ ያሳየንበት ነው። በሰውም ሀገር ቢሆን ኢትዮጵያውያን ተባብረን አንዳችን ለአንዳችን ቆመን ከገዳዮቻችን እጅ መንጥቀን ማውጣት እንደምንችል በግልጽ ያሳየንበት ክስተት ነበረ። በተለይ በዚህ ጉዳይ ላይ የተሳተፋችሁ እህቶቻችን ያሳያችሁት ተጋድሎ፣ ጽናታችሁ እጅግ የሚመሰገን ነው። ይበል የማሰኝ ነው። በየትኛውም ዓለም የምትኖሩ ኢትዮጵያውያን ሁሉ የእነዚህ ልጆች ፈለግ መከተልና አንዳችሁ ስትጠቁ አንዳችሁ መከታ ሆናችሁ ለሌላችሁ ዘብ መሆን እንዳለባችሁ ትልቅ ትምህርት የሰጠ ነው። ኢትዮጵያውያን በየትኛውም ዓለም መተባበሩን መተጋገዙን መቀጠል መቻል እንዳለብን ትልቅ ትምህርት ሰጥቶ ያለፈ ነገር ነው። ይበል የሚያሰኝ ነው። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።